ኢየሱስ ተፈጸመ የሚለውን ቃል ከተናገረ በኋላ ሰውነቱ በመቃብር ውስጥ ለ3 ቀናት የቆየ ቢሆንም መንፈሱ ግን አልተኛም። በእነዚህ ቀናት ኢየሱስ ወሳኝ የሆኑ ድርጊቶችን በማከናወን ላይ ነበር። ምን ሲያከናውን ነበር የሚለው ጥያቄ ግን ለብዙ የሃይማኖት ሊቃውንት የመከራከሪያ ነጥብ ሆኖ ይታያል። ኢየሱስ ወደ ሲኦል ወርዶ ከእርሱ ሞት በፊት ያለፉትንና የወደቁትን መላእክት አናግሯልን? በዚያ የሚገኙትንስ ነፃ ለቋቸዋል? በዚህ ቪዲዮ በብዙዎች ዘንድ ግርታ ለፈጠረው ጥያቄ መልስ ሊሆን ይችላል ብዬ ያሰብኩትን ይዤላችሁ መጥቻለሁ። ለዚህ ቻናል መቀጠል ትልቅ ድጋፍ ስለሚሆን ላይክ፣ ሰብስክራይብ እና ሼር ማድረጉን ያስታውሱ። መልካም ቆይታ። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ እነዚህ 4 ወንጌሎች ኢየሱስ ከማለፉ በፊት ለ6 ሰዓታት ተሰቅሎ እንደቆየ ዘግበዋል። በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደምናነበው በመጨረሻው ሰዓት የማያልፈውን ተፈጸመ የሚለውን ቃል ተናግሮና አንገቱን ደፍቶ መንፈሱን አስረክቧል። ከተከታዮቹ መሃል አንዱ በሆነው በኒቆዲሞስ እርዳታና በአርማትያሱ ዮሴፍ ለቀብር ስነ ስርዓት ሰውነቱ በጨርቅ ከመገነዙ በፊት በመስቀል ላይ ቆየው ለትንሽ ጊዜ ነበር። ከ3 ቀናት በኋላ ስጋውና መንፈሱ ዳግም ተገናኝተው ከሙታን ተለይቶ ተነሳ። ከትንሣኤውም በኋላ ራሱን ከመቅደላዊት ማርያም ጀምሮ ለደቀ መዛሙርቱ አሳየ። ከዚያም በፊታቸው ወደ ገነት አረገ። ሆኖም በሞቱና በትንሣኤው መሃል ባሉት 3 ቀናት ውስጥ የሆነው ነገር በብዙዎች ዘንድ የመነጋገሪያ ነጥብ ነው። የት ነው ሄደው? ምንስ ነው ያደረገው? መጽሐፍ ቅዱስ በእነዚህ 3 ቀናት ውስጥ ኢየሱስ ስላከናወናቸው ተግባራት ያስቀመጠው ሰፊ ዘገባ የለም። የማቴዎስ፣ የማርቆስ፣ የሉቃስ እና የዮሐንስ ወንጌሎች በዋነኝነት የሚያተኩሩት ከስቅለቱና ከትንሣኤው በፊት በነበሩት ክንውኖች ላይ ነው። በሞቱና በትንሣኤው መሃል የነበረው ጊዜ መሰረት የሆነው ግልጽ በሆኑ መጽሐፍ ቅዱሳዊ ትረካዎች ላይ ሳይሆን በትውፊቶች ላይና በስነ መለኮታዊ ትርጓሜዎች ላይ ሆኖ እናገኘዋለን። ኢየሱስ 3 ቀናት የሚለውን ቃል በወንጌል ውስጥ 21 ጊዜ ጠቅሷል። የሚሄድበትን መንገድ ወደ መስቀል እንደሚመራው አውቋል። ምንም እንኳን ዲያብሎስ ሊያስተው ብዙ ቢፈትነው ከመንገዱ ንቅንቅ ሊልለት አልቻለም። እኛ የሰው ልጆች ብዙ ጊዜ በቀላሉ ወድቀን መቼ እንደሆነ ሳንገነዘበው መንገዳችንን ስተን እንሰናከላለን። አንዳንድ ጊዜ ግን የሕይወታችን መዳረሻ የት መሆን እንዳለበት ለማስተዋል ራቅ ብለን እየሄድንበት ያለውን መንገድ ማየት ያስፈልጋል። ግራ የሚያጋቡና ብዙ የማንረዳቸው ነገሮች ቢኖሩ ሁልጊዜም ግን በእያንዳንዱ እርምጃ ወደ መንገዳችን የምንመለስበት እድል አለን። ታላቁ ምሁር C.S. ሉዊስ በአንድ ወቅት እንደተናገረው ወደ ኋላ ተመልሰ ጅምርህን መቀየር ባትችልም ካለህበት መጀመርና መጨረሻውን መቀየር ግን ትችላለህ። ኢየሱስ ያደረገው ከዚህ ጋር የሚመሳሰል ነው። ዲያብሎስ እቅዱ የሰመረለት ድል የነሳ መስሎት ነበር። ይሁዳ በብር ታውሮ ኢየሱስን ለጠባቂዎቹ አሳልፎ ሰጥቷል። በጊዜው የነበሩ ባለስልጣናት ከኢየሱስ ደም እጃቸውን ታጥበዋል። በሕዝቡ ግፊት ሌባው ነፃ ተለቋል። ጲላጦስ ምንም ጥፋት ባያገኝበትም ኢየሱስ እንዲሰቀል ፈርዷል። ይህ ሁሉ ሲሆን ሰይጣን በሕዝቡ ውስጥ ቁጣን እየቆሰቆሰ በፊታቸው በቆመው በዚህ ንጹሕ ሰው ላይ የክፋት ማዕበል በማስነሳት ነገሮች ሁሉ በቁጥጥሩ ስር እንደሆኑ በማሰብ በድል መንፈስ ሰክሯል። ማንነቱን የማያውቁ ሰዎች እንኳን ሳይቀሩ ይገደል ብለው ሲጮሁ ነበር። ዲያብሎስና አጋፋሪ አጋንንቶቹ የፈጣሪ አንድያ ልጅ በዚች ጊዜያዊ ምድር ላይ በመሞቱ እግዚአብሔርን የረቱ መስሏቸው በእርካታ እንደተሞሉ ጥርጥር የለውም። በዚህ ጊዜ ሁሉ እግዚአብሔርና ልጁ ኢየሱስ ግን እየሆነ ያለውን በውስጣቸው ያውቁት ነበር። ተልእኮ ምን እንደሆነም ግንዛቤው ነበራቸው። ኢየሱስ በመንገዱ የተጣለውን እንቅፋት ሁሉ በትዕግስት በትህትናና በርኅራኄ አሳልፏል። ስለ ኃጢአታችን በመስቀሉ ላይ ተሰቅሎ እንኳን የሚያደርጉትን አያውቁምና ይቅር በላቸው በማለት በስቃይ ውስጥ ሆኖ አባቱ ምሕረት እንዲያደርግልን በመለመን ላይ ነበር። ራሱን ከመስቀሉ ላይ አውርዶ ስቃዩን እንደ ትርኢት በማየት የሚዝናኑትን ጋኔኖች ሁሉ ሊያራግፋቸውና ሊያርበደብዳቸው ይችል ነበር። ሆኖም አላደረገውም። በተደበደበውና በሚደማው ሰውነቱ ያለፈውን የወቅቱንና የወደፊቱን ኃጢአት ተቋቁሞ ይዟቸው ወደ ወዲያኛው ዓለም ተሻግሯል።
ኢየሱስ ለእኛ በነበረው ፍቅር ይህን አድርጓል። አሁን እንኳን ይህንን እየሰማችሁ ባላችሁበት ቅጽበት በሕይወታችሁ ውስጥ ምን እየሆነ እንዳለ ያውቃል። ሥጋ ለብሶና ሰው ሆኖ በፈራሽ ሰውነት በአድካሚ መንገድ መሄድ ምን እንደሚመስል አይቶታል። ስለዚህም በመንገዳችን ላይ ያለውን ትግል በደንብ ያውቀዋል። በኢሳይያስ ምዕራፍ 40 ከቁጥር 30 እስከ 31 የሰፈረውን ቃል ልብ እንበል። ብላቴናዎች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። በዚያ ቀን ኢየሱስ በመስቀል ላይ ሳለ የእግዚአብሔርን ልጅ በማስገደል ሂደት ላይ ነበርና ሰይጣን ፍጻሜው ይህ ይሆናል፣ ድሉም በእጅ ገብቷል ብሎ ነበር። ሆኖም የኢየሱስ ሞት የመጀመሪያው እርምጃ ነበር። ኢየሱስ በጊዜ ወደ ኋላ ተመልሶ የሆነውን አልለወጠም። ሔዋን ከእውቀት ዛፍ ፍሬ እንዳትቀምስ አላገዳትም። ለእኛ ምሳሌ ይሆን ዘንድ እግዚአብሔር ያደረገው ግን ከተለየ አዲስ መንገድ ጀምሮ ፍጻሜውን መለወጥ ነበር። ተሳክቶልኛል ብሎ ቢያስብም ሰይጣን ኢየሱስን ከመንገድ አላሳተው። በሰቀሉትም ጊዜ 3 ሰዓት ነበር። ማርቆስ ወንጌል ምዕራፍ 15 ቁጥር 25። ከ6 ሰዓት ጀምሮ እስከ 9 ሰዓት ምድር ሁሉ ላይ ጨለማ ሆነ። ማቴዎስ ወንጌል ምዕራፍ 27 ቁጥር 45። በእርግጠኝነት ይህ ጊዜ የአካባቢው ድባብ እጅግ አስጨናቂ ነበር። ሲታዘቡ የነበሩ ሰዎችም ኢየሱስ የተለመደ መደበኛ ሰው እንዳልነበር የተረዱበት ወቅት ነው። የመጨረሻውን እስትንፋስ አውጥቶ ነፍሱን ለአባቱ አሳልፎ እንደሰጠ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ማቴዎስ ምዕራፍ 27 ቁጥር 51። የመጋረጃው መቀደድ በእግዚአብሔርና በሰው መሃል ያለውን መለያየት ማብቃቱን ያመለክታል። ምክንያቱም በኢየሱስ በመስቀል ላይ መስዋዕት ወደ እግዚአብሔር የሚወስደው መንገድ ተከፍቷልና። ምድር ተናወጠች፣ አለቶችም ተሰነጠቁ። ይህ የመሬት መንቀጥቀጥ ኃያል ከመሆኑ የተነሳ አለቶች እንዲሰነጠቁና መቃብሮች እንዲከፈቱ ሆኗል። እነዚህ አስደናቂ ክንውኖች ከተከሰቱ በኋላ ኢየሱስንና ትምህርቱን ሲቃወሙ የነበሩ ሰዎች ይህ ተአምር ለሕዝቡ እንዳይነገር የሐዋርያቱን አፍ ለማዘጋት ሞክረዋል። ይህንንም በማቴዎስ ወንጌል ምዕራፍ 27 ከቁጥር 62 እስከ 66 በመጽሐፍ ቅዱስ እንዲህ ሲል አስቀምጦታል። በማግስቱ ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰብስበው ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀናት በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡ ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ ከፍ ያለች ትሆናለችና መቃብሩ እስከ 3ኛ ቀን እንዲጠበቅ እዘዝ አሉት። ጲላጦስም ጠባቂዎች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁት አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። የሳንሄድሪን ምክር ቤት አባል በሆነው በአርማትያሱ ዮሴፍ የኢየሱስ ሰውነት በመቃብር ውስጥ ተቀምጧል። ዮሴፍም ሰውነቱን ወስዶ በንጹሕ በፍታ ከገነዘው በኋላ ከዓለት ተቦርቡሮ ከተዘጋጀው አዲስ መቃብር ውስጥ ሰውነቱን አኖረው። አሁን እንግዲህ ከዚህ ድርጊት በኋላ ወደ ልዕለ ተፈጥሮ ዓለም የምንሻገርበት ወቅት ነው። ምክንያቱም ሥጋዊ አካሉ በመቃብር ውስጥ የተኛ ቢሆንም ነፍሱ ግን በዚያ አልነበረም። መንፈሱ ከምድራዊ ዓለም ውጪ ነበር። በእነዚያ 3 ቀናት ውስጥ የኢየሱስ መንፈስ ወዴት እንደሄደ በነገረ መለኮት ምሁራን መካከል የተለያዩ አመለካከቶች ይገኛሉ። አንዳንዶች ለታሰሩት መናፍስትና ለወደቁት መላእክት አዋጁን ለማወጅ የኢየሱስ መንፈስ ወደ ሙታን ዓለም ወደ ሲኦል መውረዱን ያምናሉ። የዚህም እምነት መሠረት አንደኛ የጴጥሮስ መልእክት ከቁጥር 18 እስከ 22 የሚገኝ ሲሆን እንዲህ ሲል ይነበባል። ክርስቶስ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። እርሱም ደግሞ ሄደ በወህኒ ቤት ለነበሩት ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውኃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግሥት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውኃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ ማለት አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ።
የመጀመሪያዎቹ አንደኛ የጴጥሮስ መልእክቶች በአብዛኛው ለመረዳት ቀለል ያሉ ቢሆኑ ግራ እንዲያጋባ ያደረጉት ግን ይህ ምዕራፍ በተለያዩ ሰዎች ከ314 በላይ የተለያዩ ትርጓሜዎች ስለተሰጡት ነው። እንደ መጽሐፍ ቅዱስ በእነዚያ 3 ቀናት ኢየሱስ በመንፈስ ቅዱስ ኃይል ከሙታን በመንፈሱ ከተነሳ በኋላ በኖህ የውሃ ጥፋት ዘመን ላልታዘዙት ሁሉ ሰብኮላቸዋል። ጴጥሮስ በዚያው ምዕራፍ አለፍ ብሎ ደግሞ በምዕራፍ 4 ቁጥር 6 እንዲህ ብሏል። እንደ ሰዎች በሥጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ወንጌል ለሙታን ደግሞ ተሰብኮላቸው ነበር። ሁለተኛው ትርጓሜ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ የተጠቀሱት የወደቁት መላእክት ከሆኑ የታሰሩት ከውሃ ጥፋት በፊት ከባድ ኃጢአት በመስራታቸው ነው። በዚህ ትርጓሜ የአመለካከት አውድ ውስጥ ኢየሱስ የተናገራቸው መናፍስት አጋንንት ሊሆኑ ይችላሉ የሚል ነው። እንደዚህ ትርጓሜ እውነትም ኢየሱስ የተናገራቸው ወደ ጋኔንነት የተቀየሩትን የወደቁትን መላእክት ከሆነ መላእክት መዳን ስለማይችሉ ይዞላቸው የሄደው የምስራች ሊሆን አይችልም። ወደ ዕብራውያን ምዕራፍ 2 ቁጥር 16 ይላል፣ የአብርሃምን ዘር እጅ ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ እነዚህ የወደቁት መላእክት ከሆኑ ኢየሱስ የጎበኛቸው በሰይጣንና በሰራዊቱ ላይ ድል መቀዳጀቱን ለማወጅ ብቻ ነው የሚሆነው። ሌሎች ደግሞ ኢየሱስ ራሱ ዛሬ ከኔ ጋር በገነት ትሆናለህ ብሎ በመስቀል ላይ አብሮት ለነበረው ሌባ እንደተናገረው የኢየሱስ መንፈስ ከአብ ጋር ለመሆን ወደ ገነት እንደሄደ ያምናሉ። ይህ ትርጓሜ ግን ጥያቄ ያስነሳል። የኢየሱስን ስቃይ ልባቸው እየቆሰለ በተመለከቱት ኃያላን መላእክትና ሊቀ መላእክት መሃል ወዳለው አባቱ ሲሄድ ዲያብሎስ አሸንፊያለሁ ብሎ እንዲያስብ ነውን? መንፈሱ የትም ይሂድ የት እነዚህ 3 ቀኖች ለሐዋርያቱ ለተከታዮቹና ለቤተሰቡ የስቃይ ቀናት ነበሩ። መሪያቸው ተገሎባቸዋል። የእነርሱም ሕይወት አደጋ ላይ ነው። እነዚህን ቀናት ያሳለፉት ከሕዝብ ዓይን በመደበቅ ነበር። ልባቸው የተሰበረ ቢሆንም አንዳንዶቹ ኢየሱስን እንደማያውቁት ተናግረዋል። ትንቢተ ሆሴዕ ምዕራፍ 6 ከቁጥር 1 እስከ 2 ይላል፣ እርሱ ሰብሮናል፣ እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል። ከ2 ቀን በኋላ ያድነናል፣ በ3ኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንደተናገረው የ3 ቀን ዑደት የሆኑትን ኃጢአት፣ ቤዛና ትንሣኤ በማጠናቀቅ ኢየሱስ በ3ኛው ቀን ይነሳል። ከተሰቀለና ከተቀበረ ከ3 ቀናት በኋላ ከመቃብር ወጥቷል። እሁድ በማለዳ መቅደላዊት ማርያም ከሌላ አንድ ሴት ጋር ሆነው የኢየሱስን ሰውነት ቅመማ ቅመም ለመቀባት ወደ መቃብር ተጓዙ። ከቦታው ሲደርሱ ከመቃብሩ ደጃፍ ፊት ለፊት የነበረው ድንጋይ ወደ ጎን ተንከባሎ አገኙት። በድንጋጤ ሮጠው በገቡ ወቅትም የኢየሱስ ሰውነት በቦታው እንደሌለ ተመለከቱ። ከፊታቸው የሚያበራ አንጸባራቂ ልብስ የለበሱ 2 መላእክት ተገልጠው ኢየሱስ ከሞት መነሳቱን አበሰሯቸው። ሴቶቹ ፈርተውና ግራ ተጋብተው ነበር። ሆኖም ኢየሱስ ከመሞቱ በፊት እንደሚሰቀልና በ3ኛውም ቀን እንደሚነሳ የነገራቸውን አስታወሷቸው። እነዚህ መላእክት የመቃብሩን የድንጋይ በር አንከባለው ጌታ ለተጨማሪ 40 ቀናት በምድር ላይ እንዲቆይ ከማድረጋቸው በፊት 3ቱን ቀናት አብረውት እዚያው ከሰውነቱ ጋር ሲያሳልፉ የነበረ ይሆን? ሐሳባችሁን በኮመንት ላይ አስቀምጡልኝ። መቅደላዊት ማርያም የሆነውን ነገር ለደቀ መዛሙርቱ ለመናገር ሮጣ ከቦታው ሄደች። እነርሱም ሊያምኗት ከበዳቸው። ኢየሱስ ስልጣን ላይ እንዳሉት ሌሎች ኃያላን ካለበት ቦታ አላስጠራቸውም። ምሳ ለማድረግ ሁሉም በተሰበሰቡበት ሊያገኛቸው ራሱ ሄደ። ይህም ክንውን በሉቃስ ወንጌል ምዕራፍ 24 ከቁጥር 36 እስከ 49 በዚህ መልኩ ተጽፎ እናገኘዋለን። ይህንም ሲነጋገሩ ኢየሱስ ራሱ ከመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ 1 ቁራጭ ከማር ወለላም ሰጡት። ተቀብለውም በፊታቸው በላ። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውም ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በ3ኛውም ቀን ከሙታን ይነሳል፣ በስሙ
ንስሐና ኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ኢየሱስ ለቀጣዮቹ 40 ቀናት ከደቀ መዛሙርቱ ጋር ጊዜ ማሳለፉን ቀጠለ። በነበራቸው ጊዜም ስለ እግዚአብሔር መንግሥት ያስተምራቸው ነበር። እርሱ ከሄደ በኋላ ሥራውን ይቀጥሉ ዘንድ የመንፈስ ቅዱስን ኃይል አብራርቶላቸዋል። ዮሐንስ ራእይ ምዕራፍ 17 ከቁጥር 25-26 ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁህ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነሱ እንድትሆን እኔም በእነርሱ ስም አስተዋወቅኳቸው አሳውቃቸውም አለሁ። ቅዱሳት መጻሕፍት የኢየሱስ ማድረግ ሥጋዊና አካላዊ መሆኑ ያመለክታሉ። በቀስታ ወደ ሰማይ በሚያርግበትም ወቅት ደመናዎች ተከፍተው ተቀበሉት። ደቀ መዛሙርቱና ሌሎች ታዛቢዎች በግርምትና በመደነቅ ውስጥ ሆነው ተአምሩን በሚመለከቱበት ወቅት 2 መላእክት ተገልጠው የክርስቶስን ዳግም መመለስ ቃል ገቡላቸው። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የሚወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በሐዋርያት ሥራ ምዕራፍ 1 ቁጥር 11። ኢየሱስ የባሪያዎች አገልጋይ ነበር። አሁን ግን የነገሥታት ንጉሥና የጌቶች ጌታ ነው። ከዝቅተኛውም ዝቅ ብሎ ወደቀ፣ ከከፍታውም ከፍ ከፍ አለ። የእሾህ አክሊል ደፍቶ ነበር፣ አሁን ግን የገነትን አክሊል ደፍቷል። ኮቴውን እንድንከተል ዘንድ ብርታቱን ይስጠን። ሰላም።